ቀነኒ ህይወቷ ካለፈ ሰዓት ጀምሮ እንዴት የሚለው የቤተሰቧና የህብረተሰቡ ጥያቄ ሆኖ ነበረ። ከትላንት ጀምሮ ደግሞ ይህ ምስል ከወጣ ሰዓት ጀምሮ አቅጣጫው ወደ አንድ ሳይድ አደረገ። አንዳንድ ጥርጣሬዎች ወደሚያደሉበት ማለት ነው። ይጨቁን ነበረ፣ ይመታት ነበር፣ ይቀናባት ነበር ወደሚለው ማለት ነው። የብዙ ሰዎች አስተያየት በራሳቸው ፔጅ ይታያል። አባቷም እንዲህ ሲሉ አስተያየት ሰጥተዋል። ስለ ልጄ አሟሟት ጉዳይ ድምፃዊ አንዱዓለም ጎሳን ብጠይቀው ደስ ይለኛል። የቀነኒ አባት አቶ አዱኛ አባቷ አቶ አዱኛ ዋቆ ልጃቸው መልካም ባህሪ እንደነበራት ገልጸዋል። እኛ ምንም አንፈልግም፣ የምንፈልገው ፖሊስ ፍትህ እንዲያሰፍንልን ብቻ ነው ብለዋል። ሞዴልና የማስታወቂያ ስራ ባለሙያ የሆነችው ቀነኒ ከምትኖርበት አፓርታማ 5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ ዘግቧል። ሆኖም ግን የአባቷና የሌላው ህብረተሰብ ጥያቄ ሌላ ሆኗል። እንዴት አታረቀውም የሚል ማለት ነው። በሐረር ነዋሪ የሆኑት አባቷ ልጃቸውን ህልፈት እንዴት እንደሰሙ ሲናገሩ ስልክ ደውለው ከፎቅ ላይ መውደቋን ነገሩኝ። ሴት ልጅ ከፎቅ ላይ ልትወድቅ አትችልም። በተለይም ጨዋ ናት የኔ ልጅ፣ ለለውጥ የምትለፋ ራሷና ቤተሰቧን ለመቀየር የምትተጋ የኔ ልጅ እንደዛ ናት ብለዋል አባቷ። የኔ ልጅ ስለ ነገ የምታስብ ነች። ስለዚህ እንደዚህ አይነት ነገር አታደርግም። ሌላ ሰው ካልጣላትና ካልገፈተራት በስተቀር እሷ ይሄን ልታደርግ አትችልም። ፖሊስ እስካሁን ስለ ልጄ ጉዳይ ጠርቶ አንድም ነገር አላናገረኝም። አንዱዓለም ጎሳን አግኝቼ በወቅቱ ስለተፈጠረው ጉዳይ ማናገር እፈልጋለሁ። የአንዱዓለም ጠበቃ ማናጀሩ ሌሊሳ እንድሪስ ቀለበት ማሰራቸውንና በቅርቡም ሊጋቡ እንደሆነ መናገሩን ሰምቻለሁ። አዲስ አበባ ፖሊስ ባወጣው መግለጫ ቀነኒ የድምፅ አንዱዓለም ሚስት በሚል መግለጹ ሰምቻለሁ። አባቷ አቶ አዱኛ ግን የሚሉት እኔ እስከማውቀው ድረስ አንዱዓለምና ቀነኒ ጥሩ ግንኙነት እንዳላቸው ያሉት አባቷ ወደ 2 ዓመት ለሚሆን ጊዜ አብሮ መቆየታቸውን ገልጸዋል። በዚህ ጊዜ ግን በእጮኝነት ማሳለፋቸውን እንደሚያውቁ አስረድተዋል። ቀለበት አስረዋል የሚለው እኔ አላውቅም። እኛ ጋር እስካልመጡ ድረስ ቢያስሩ ተቀባይነት አንሰጠውም። ምክንያቱም እኛ ጋር ሽማግሌ ያልተላከም ብለዋል አባቷ። ጨዋ መሆኗን ጠቅሰው ለቤተሰቦቿና ለዘመዶቿ ክብር ያላትን እንዲህ አልነግራችሁም ነበረ፣ ጊዜ ሆነና ልጄ በዚህ ሁኔታ ላይ ህይወት አልፏል። አሁንም ግን ፍትህ ለቀነኒ፣ የልጄን ደም እፈልጋለሁኝ፣ ማን እንደዚህ እንዳደረጋት እባካችሁ ብለዋል አባቷ። በቀነኒ ጉዳይ ሊሰራ ሳስብ የተለያዩ ፔጆችን ስመለከት አንዱ እንደሚጻፈው በጣም ልቤ ነካውና ላጋራችሁ። በነገራችን ላይ ይላል የአንዱዓለም ተቆርቋሪዎች ካላችሁ ብዬ ነው፣ የአንዱዓለም ጠበቃ ካላየው ብዬ ነው። እናንተ ጥብቅናን አይሻም የአንዱዓለም ጉዳይ። ምክንያቱም እዚህ ነገር ላይ ንጹህ ከሆነ ንጽህናውን ማረጋገጥ የሚችልበት እድል አለው። ምክንያቱም በህይወት አለ። እውነት መናገር የማትችለው ቀነኒ ናት። ሀቋን ማስረዳት የማትችለው ቀነኒ ናት። ምክንያቱም የለችም። ፍትህ የምትጠይቅን ነፍስ ለማሰር ደግሞ ይህንን እውነት ለማስተባበል የምትሞክሩ ሰዎች እናንተ ቀነኒ ድጋሚ እንደገደላችኋት ነው የሚቆጥረው። ምክንያቱም እውነቱ መውጣት አለበት። በዚህ ግፍች የአንዱዓለም ካለበት ቅጣቱን ማግኘት አለበት። ካልሆነ ግን ድጋሚ ቀነኒ ሞታለች። በራሳችሁ ልታፍሩ ይገባል። ሰው በምን ስሌት ነው ግን ለተጠርጣሪም ለበዳይም እኩል የሚያለቅሰው? በምንስ ሞራል ነው በግፍ ህይወቷን ለተነጠቀች ነፍስና በህይወት ስላለ ሰው እኩል ፍትህ የሚጠየቀው? ስለዚህ ይህ የፖሊስ ጉዳይ ነው። ፖሊሶችም የድርሻቸውን ተወጡ። ፍትህ ለቀነኒ። ቀነኒ ግን በዚህ ግፍ መሃል እንደዚህ ሆና ለማለፍ ለምን ተገደደች? ለምን ጥላ አልሄደችም? ይህን የምንመልሰው እሷ ጫማ ላይ ስንቆም ብቻ ነው። አንዳንዴ ነገሩ ውስጥ እስካልሆነ ድረስ ሁኔታውን በትክክል መረዳት አንችልም። የምትሄድበት ባይኖራትስ? ሄዳ ባይለቃትስ? ከዛሬ ነገ ይሻላል እያለች ቢሆንስ? በእሷ ቦታ ስንሆን ብቻ ነው ሊገባን የሚችሉት። እና እኛ ጂጅ ማድረግ የምንችለው ብዙ ነገር ይኖራል። ብቻ እኔ ማለት የምፈልገው እንደዚህ አይነት ነገር ውስጥ ላሉ ጓደኞቻችን የሚልኩልን ወይ ደግሞ የሚያሳዩ ምልክት ካለ ከጎናቸው ለነው ወይ ደግሞ የውሳኔ ሰው እንዲሆኑ ማድረግ አለብን። ካልሆነ ይጎዳሉ። ቀነኒ የዛን ጊዜ ያለችበትን የነገረቻት ጓደኞቿ ምን እንዳገዟት አላውቅም። ግን ካረፈች በኋላ ተስፋ የቆረጠችበትን ቴክስት መለጠፍ ለእርዳታ ጥሪዋ ትኩረት መንፈጋቸውን ነው የሚያሳየው።
ጓደኞቻችሁን ቼክ አድርጉ። የሆነ ነገር ከመፈጠሩ በፊት ባይሳካላችሁ እንኳን ሞክራችሁ ካቃታችሁ ቢያንስ ከጸጸት ትድናላችሁ። አሁን ከምናየውና ከምንሰማው ነገር አንጻር ሰዎች የሚገባቸውን ፍትህ ያገኛሉ ብሎ ማሰብ ይከብዳል። ምስኪኗና የተማረችው ወጣቷ ቀነኒ በአጭር እንዲህ አይነት ሁኔታ መቅረቷን ያሳዝናል። ሀቋ እንዲወጣላት እመኛለሁ። እንደዚህ አይነት ሪሌሽንሺፕ ውስጥ ያላችሁ እህቶች፣ እናቶች የሚመተኝ ስለሚወደኝ ነው ስለሚቀናብኝ ነው እያላችሁ ራሳችሁን አቢዩዝ ለማድረግ አመቻችታችሁ የተቀመጣችሁ ሴቶች ካላችሁ ደደብ ስለሆነ ነው የሚመታችሁ። ቅናት ወይም ደግሞ ጥሩ የፍቅር ስሜት አይደለምና አስቡበት። ዱላውንም ስድቡንም ችላችሁ ከዛሬ ነገ ይለወጣል ይሻሻላል ብላችሁ አጋሮቻችሁን እስከሚለወጡ በተስፋ የምትጠብቁ ሴቶች ዛሬ በሰላም ከነጋ ነው ያን የምታዩት። በዚህ ሁኔታ ካልነጋላቸው ሰዎች መካከል አንዷ ቀነኒ ናት። ከሷ ተማሩ። አንድ አባባል አለ፣ ኩባያ ውስጥ ያለች እንቁራሪት የሰማዩ ስፋት በኩባያው አፍ ልክ ነው ብላ ትከራከራለች። እውነት ነው። ያላየነው ከኩባያው አፍ ወዲያ ያለውን ዓለም ነፃነትና ሰላም ሰፊ ነውና ቤት ውስጥ ለሚገጥማችሁ ህይወታችሁን ሁሉ ሊያሳጣችሁ ለሚችል ጭቆና ፊት አትስጡ። የተሻለ ሰላምና ነፃነት ይገባችኋል። ምርጫ ሳይሆን ደግሞ መብታችሁ ነው። አንዳንድ ነገሮች በአጭር ቢቀሩም ጥቅማቸው ብዙ ስላልሆነ እንዲህ አይነት ሁኔታዎች በአጭር ለመተው አታመንቱ። ፍትህ ለቀነኒ። ይህ የቀነኒ ፎቶ ከወጣ ሰዓት ጀምሮ የሰማ ሰው ወይ ደግሞ ይህን ፎቶ ያየ ሰው የተለያየ ነገር ይላል። ሶሻል ሚዲያ ላይ ያሏቸውን ጥሩ ሀሳብ ናቸው። እንዲሁም በዚህ መንገድ ላይ ላሉ እህቶች አስተማሪ ይሆናሉ ብዬ ያሰብኳቸውን ያጋራኋችሁ። የአንዷን እህቴን ያጋራችሁና ልቋጭ። የ5 ልጆች እናቱን ነው ተኩሶ የገደላት ትላለች። ይህ የሆነው ከ5 ዓመት በፊት ነው። እኔ በምኖርበት አካባቢ ነው። ምክንያቱ ደግሞ 5ኛው ልጅ እኔን አይመስልም የሚል ነበር። ይህ 5ኛ ልጅ ከተወለደ ዕለት አንስቶ ጭቅጭቅና ንትርክ፣ ጸብ አልፎም ቡጤ ነበር። አለና መጨረሻው በግድያ ተጠናቀቀ። ይኸው ነው ትላለች። በንቀት አይን መመልከት ከጀመረ በትንሽ በትልቁ እጆቹን ወደ አንቺ መሰንዘር እንደ ቀላል ከቆጠረው ያንቺ የመኖር ዋጋ እንደሌለው አድርጎ የሚያሳይሽ ከሆነ ሂጂ፣ በቃ ሂጂ ትላለች የጻፈችው። ነገ ሌላ ቀን ነው የሚባለው ለእንደዚህ አይነት ጉዳዮች አይደለም። እየተመቻችሽ ክብርሽ እየተነካ ለሱ ቫልዩለስ መሆንሽ እየነገረሽ ነገ ሌላ ቀን ነው ማለት አይገባም ትላለች። ባልሽ ወይም እጮኛሽ ዝነኛ፣ ባለሀብት፣ ባለስልጣን፣ በአካባቢው የተፈራ የተከበረ ሼክ፣ ኡስታዝ ወይ ደግሞ ቄስ፣ ዲያቆን፣ ሌላም ሊሆን ይችላል። ለአንቺ ክብር ከሌለው የአንቺን ህይወት እያመሰቃቀለ ከሆነ ሂጂ፣ እሱ ብቻ ነው የሚሻልሽ። ለራስሽ ኑሪ። ዳግም የማታገኛትን ህይወትሽን አትገብሪ። በእርግጥ ለመሄድ ለመሽሽ ወዴትስ? በእርግጥ የኛ ማህበረሰብ የወንድ ጠበቃ ነው። ለሴት ልጅ ደግሞ ብዙ ጊዜ ቦታ አይሰጣትም። ትዳር አይደል ልመጂ፣ ብዙ ነገር ታልፎ ነው ትልቅ ደረጃ የሚደረሰው የሚሉት ነገር አለ። ሲያሙሽ ውለው ሲያሙሽ ዳር፣ ሲጠቃቆሙብሽ ይክረሙ፣ በምላሱም ሲያሽሟጥጡብሽ ይዝለቁ። አንቺ ከዚህ ሁሉ በላጭ ነሽ። ለራስሽ ጊዜ ስጪ። የእነሱን መልስ ሽሽት ህይወትሽን እስከመገበር እንዳትደርሺ። ዋጋሽ ብዙ ነው እህቴ። ነገ ጨለማ መስሎ የሚታያቸው ሪሌሽንሺፕ ላይ ማደር አይደለም፣ አትዋሉበት። የውሳኔ ሰው ሁኑ። ሐናን ግርማ ኸይረዲን የቀነኒን ፎቶ አስከትላ የጻፈችውን ያጋራኋችሁ። ፍትህ ለቀነኒ፣ ለቤተሰቦቿ መጽናናትን ይስጥልን። የሴቶች ጥቃት ይብቃ።